ሰላም አለይኩም እንዴት ናችሁ? ሰላም ነው። በዚህ 3 ቀን ደባሪ ቀናቶች ናቸው እና ብዙ ለመርሳት ሞከርኩኝ፣ አለማሰብን ፈለኩኝ፣ ግን የሚሆን አይደለም። ስፔሻሊ ደግሞ ይህንን ጽሁፍ ሳየው ዶክተር የጻፈውን ጽሁፍ ሳየው መርሳትን ፈለኩ፣ አለማሰብን ፈለኩ፣ ግን የሚሆን አይደለም። አልቻልኩበትም። እውነት ይሄ የ3 ቀንና የ4 ቀን ውካታ ሆኖ እንዲቀር ሳይሆን ጋይስ ሁላችንም ተጽዕኖ መፍጠር አለብን። በቃ ኖ ማለት አለብን። ምናልባት ሊታከም ያልፈለገበት የራሱ ሪዝን ቢኖረውም ግን ኖ ማለት አለብን። በቃ እሺን በጸሎት አግዙኝ ብሏል። ግን ጸሎት እናደርጋለን እኮ ግን ሰበቡንም ማድረስ የሰው ልጅ ግዴታ ነው። ሰበብ ማድረስ አለብን። ይሁንም አይሁንም በሕክምና ተሞክሮ ከዛ በኋላ ያለው ነገር አላህ ያውቃል ብለን ነው እንጂ የምንይዘው ዝም ብለን ይቀበለናል፣ ይሰማናል። ለጸሎቱም ግን ሰበብ ማድረስ ግዴታ ነው። የሰው ልጆች ነን፣ ደካማ ነን፣ ሙሉ አይደለንም። ግን አንዳንዴ ፈጣሪ ይሰማል እኮ በደንብ ይሰማል። ግን ሰበብ ማድረስ ግዴታ ነው። ትልቁም ትንሹም ሁሉም የኢትዮጵያ ሕዝብ በአጠቃላይ እኮ በዚህ ሰዓት ለማስተራብነት ጸሎት እያደረገ ነው። አይኑ ግን ሰበብ ማድረስ፣ ሰበቡን እንዲያደርስ ደግሞ ማን ነው ግፊት የሚያደርግበት? የሰው ልጅ ነው። የሰው ልጅ በቃ የምታከብሩት የምትወዱት በጣም ይሰማናል ብላችሁ የምታስቡ ሰዎች ግፊት አድርጉ።